ጤና ይስጥልን። ምሳሌ ቀጣይ ክፍል። አለምዬ እንደኔ የተመቻችው አለም በጣም የምትመች ልጅ ናት። ምርጥ የሆነች ልጅ ማለት ነው። እና ቀናችሁን ጥሩ ነው የምታደርገው ማለት ነው። እሷ፣ መድብል፣ ዳጣ እንዲሁም ቅድስት፣ ብሩክ፣ ምሳሌ ሁሉ። ለማንኛውም መሀሌት እንግዲህ ያው የሰራችው ስራ ይሆናል። እየተንቀጠቀጠች ነው። የተሰጣትንም ስራ በአግባቡ ሰርታ እያስረከበች አይደለም። እንግዲህ መሀሌት ብዙ ጥፋትን ብዙ ነገሮችን ስለሰራች ያ በደል ነው መሰለኝ የምታደርጋቸው ነገሮች ሁሉ አልሳካላት ብሏል። ታሬም እያስጨነቃት ነው። በዚህም በዛም እያለ የሆነ ስራ ሰጥሻለሁ የሚያስጨንቅ ስራ ምናምን እየነገራት፣ እናም ካሌብም እየደወለ ብቻሽን ተወጪ፣ ብቻሽን ሰርተሽ አሳየኝ ይላታል። ከዛም ብሩክና ቅድስት ደግሞ ምርጥ የፍቅር ጊዜና በሙሽርነታቸው ጊዜ ያላገኙትን ደስታ አሁን ደስታቸውን እያሳለፉ ነው። እንግዲህ መድብልም ምርጥ ነገር አድርጎ እነሱ ወጥተው ውጪ ቆይቶ ሲመጡ ምርጥ አድርጎ ቤት ውስጥ ተቀብሏቸዋል እና አለምዬ ግራ እስከሚገባቸው ድረስ። እናም ታዲያ እንግዲህ አለም ያገኘቻት ልጅ ከአረብ ሀገር የተመለሰች አንድ ምስኪን ፍቅር የምትባላለች። እንግዲህ ብሯን የሰራችበትን በሙሉ ተቀብሏት አገባሻለሁ ብሎ ከቦሌ ከተቀበላት በኋላ እንግዲህ ሆቴል ይዛ ወይንም ይዞ አብሮ ከቆዩ በኋላ ክዷታል። ገንዘቧን በሙሉ ከጨረሰ በኋላ ይሄ ፓርቲ እንዴት እንደተመቸኝ ታውቃላችሁ? ለምን ብትሉ በጣም ትምህርት የሚሆን ፓርቲ ላይ ነው። ብዙዎች የሚማሩበት፣ ብዙዎች ከመንገዳቸው የሚመለሱበት፣ ብዙዎች ከመጥፎ ድርጊት ወይንም ደግሞ አለማወቅ የሚከተሉት ወይም ደግሞ የገቡበት ነገር ካለ እንዲሁም ደግሞ የፍቅር ጉዞ ካለ የማይሆን መንገድ ላይ ያሉት ልጆች ይሄንን ድራማ ይሄንን ፓርቲ አይቶ ወደ ራሳቸው ይመለሳሉ ብዬ አስባለሁ። እንግዲህ ፍቅር ከአረብ ሀገር ከመጣች ምንም ነገር እጇ ላይ የለም። ስንት አመት ሙሉ ስትሰራ የነበረው ገንዘቧን በልጧታል። ምንም የላትም። ልብስ እንኳን ፍቅር ናት የገዛችላት። መጠጋ እንኳን የላትም። ሆቴል እንኳን የምትቀመጥበት ብር የላትም። አለምዬ ናት ጓደኛ ጋር አስጠግታ ስታስቀምጣት የነበረው። እንዲሁም ከዛም ደግሞ ለህይወቷም ልጁም እንግዲህ እነ መድብል ገንዘቧን እንድመልስላት መከታተል ከጀመሩ በኋላ እየደወለ ስለሚያስፈራራት አይ ለህይወቷ ያስፈራናል፣ ስለዚህ እነ ብሩኬ ጋር መምጣት አለባት ብሎ መድብል ወደ እነ ብሩክ ቤት አምጥቷታል። እናም በየሰው ቤት ነው እንግዲህ ያስባችሁታል። ስንት አመት ሰርታ ማደራው እንኳን የሌላት ልጅ አድርጎ አስቀምጧታል። ስለዚህ የስንታችንን ጉዳይ ይዛ ነው የወጣችው ፍቅር። እናም መድብል እየተከታተለው ነው። መድብል ብቻውን እየተከታተለ አብሮ ወጥተው መድብል የሆነ ቦታ ሄዳለው እናንተ ሂዱ ብሎ አለሜም እንግዲህ ለፍቅር ልብስ ገዝታ ሲመለሱ መድብል ወደ የት እንደሚሄድ አንቺ ቤት ግቢ እኔ እከተላለሁ ብላ ተከተለችው። እሱም ልጁን እየተከታተለ ነበር። እናም ልጁን አገኘ። ልጁንም ሲያገኝ አለም በአንዱ በኩል አጠናዋን ይዛ ተከትለው ነበር። እናም መድብልም ከፊት ለፊቱ ተጋጥሞ ነበር ልጁ። እናም ወደ ኋላ እየሸሸ ከመድብል ለማምለጥ እንደባለፈው ሲሞክር አለምዬ ጀግና በአጠና ጀርባ ብላ አስተኝተዋለች። እንግዲህ አሁን እነ መድብል ልጁን ከያዙት ብሩን እንኳን በልቶ ከጨረሰ ከየትም አይመልሱም። እንግዲህ ምን እንደሚደረግ ወደፊት እናያለን። ግን ደግሞ ብዙ ትምህርት የሚሰጥና ብዙዎች ከመጥፎ መንገድ የሚመለሱበት ፓርቲ ነው ብዬ ነው የወደድኩት ማለት ነው። እና ሰላማችሁ ብዝት ትርፍ ይበልልኝ። መልካም ቆይታ ይሁንላችሁ። ቀጣይ እንግዲህ ልጁን ምን እንደሚያደርጉና የት እንደሚያደርሱ፣ ብሩን ይመልሳል ወይስ አይመልስም፣ ወይስ በልቶ ጨርሰዋል፣ ወይስ ይክዳል? ምክንያቱም ምስክር የላትም ብሎ ካዳሃት ማለት ነው። ለምን እሷ መሰረጃ ከሌላት ልክዳት ስለሚችል አብረን እናያለን። መልካም ቆይታ